ሲገድልም አዝኖልን ነው፣ ሲያድንንም አዝኖልን ነው። በረሃብም ጊዜ በጥጋብም ጊዜ፣ በጦርነትም ጊዜ በሰላምም ጊዜ፣ በበሽታም ጊዜ በጤንነትም ጊዜ፣ በሱስ ብንጠቃ በኃጢአት ብንያዝ ልማድ ቢያስረን ሰው ሆኖ የማይሰናከልና የማይወድቅ ሰው የለም። ከዚያ ግን ነፃ የሚያወጣው እግዚአብሔር ማሰብ። እግዚአብሔር ያያል። የትም ቦታ በእግዚአብሔር እጅ ላይ ነኝ፣ በእግዚአብሔር እይታ ውስጥ ነን ብለን ማሰብ አለብን። እግዚአብሔርን ደግሞ አለ የምንለው በጊዜ በቦታ ሳንወሰን ነው። መቼም ቢሆን እግዚአብሔር አለ ማለት የትም ቢሆን እግዚአብሔር አለ ማለት ይገባል። መቼም የምንለው በረሃብም ጊዜ በጥጋብም ጊዜ፣ በጦርነትም ጊዜ በሰላምም ጊዜ፣ በበሽታም ጊዜ በጤንነትም ጊዜ፣ በማግኘትም ጊዜ በማጣትም ጊዜ፣ በሞትም ጊዜ በሕይወትም ጊዜ፣ ደጋግ ሰዎች በበዙም ጊዜ ክፉ ሰዎችም በበዙ ጊዜ፣ በሁሉም ጊዜ እግዚአብሔር አለ ብሎ ማመን በእግዚአብሔር መታመን ይባላል። መልካም ወቅት ሲሆን እግዚአብሔር አለ፣ ክፉ ወቅት ሲሆን እግዚአብሔር የለም ማለትን በእግዚአብሔር አለመታመንን ያሳያል ማለት ነው። እሱን ነው የሚያሳየው ማለት ነው። ስለዚህ የትም ቢሆን እግዚአብሔር አለ ማለት በሰላም ቦታም በውከት ቦታም በጦርነት ቦታም በሰርግ ቦታም ቢሆን። አንዳንድ ሰው ለምሳሌ ቤተክርስቲያን እግዚአብሔርን ያስበዋል፣ ሰርግ ቤት ውስጥ እግዚአብሔር የሌለ እስከሚመስል ድረስ ነው አይደለም እንዲህ ሰው ሁኔታውን የሚለውጠው ማለት ነው። እግዚአብሔር በምድር ላይ እንደማይመለክ አድርጎ እኮ ነው ሰው የሚዘፍነው አይደለም እንዴ? እግዚአብሔር እንደማይመለክ እንደሌለ፣ ለዚች ምድር ዳኛ እንደሌላት አድርጎ ነው ሰው ሲዘፍን ሲበላ ሲጠጣ ሰው ሲያማ እግዚአብሔር መኖሩ እስከማይታወቅ ድረስ ነው። እና እግዚአብሔር የትም ቦታ መኖሩን ማመን ይገባል። ሕሊና ያን ነው መቀበል ያለበት በእውነቱ ማለት ነው። በቦታ ሳንወስን እግዚአብሔር ማመን። ለእግዚአብሔር የተከፈለ ቦታና ለሰይጣን የተከፈለ ቦታ የለም። ይሄ ቦታ የሰይጣን ስለሆነ ክፉ እንድንናገር የተፈቀደበት ቦታ ወይም ክፉ እንድንሰራ ለሰይጣን ተላልፎ የተሰጠ ቦታ የለም። የትኛውም ቦታ የእግዚአብሔር ነው እና ለእግዚአብሔርና ለሰይጣን የምንመድበው ቦታ መኖር የለበትም ማለት ነው። ያን ነው እግዚአብሔርን መታመን ተብሎ የተነገረው እሱ ነው። እግዚአብሔር መኖር፣ እግዚአብሔር ያያል። የትም ቦታ በእግዚአብሔር እጅ ላይ ነኝ። የትም ቦታ አንዳንድ መስሪያ ቤት ስትሄዱ ምን ይባላል መሰላችሁ? መስሪያ ቤቱ በተለይ ፎቅ ምናምን ከሆነ ስትወጡ ወደ አዲስ አበባ እንደዚህ ጎንደርም ይኖር ይችላል። መስሪያ ቤት እጅ ስለማላውቅ ነው። እና ምን ይላል? በካሜራ እይታ ውስጥ ነዎት ይላል። አይደለም እንዴ? ምን ማለት ነው እንደዚያ ማለት? በካሜራ እይታ ውስጥ ነዎት ማለት ሰርቃለሁ እንዳይሉ ነው። አንድ ዕቃ ቢያነሱ ይኸው እየታዩ ነው ማለት ነው። ስለዚህ ማለት ነው አሁን ሰው እንደዚያ ብሎ ሲያስብ አንዲት ነገር አይነካም ማለት ነው። እግዚአብሔር ግን የካሜራ ያህል እንኳን አልፈራ ብሏል። እዚያች ቦታ ካሜራ ስለምንፈራ አሁን ደግሞ አንዳንድ ዘመናዊ ሆቴሎች ደግሞ ምን መግጠም ጀምረዋል? አልጋው ቤት ውስጥ ካሜራ አለ። አልጋው ስለዚህ ሪሴፕሽን ላይ ያሉ ባለሙያዎች ሰው የተኛውን ሰውዬ እያዩት ነው ማለት ነው። ወደ ግራ ዘወር ስትሉ ካሜራው ብልጭ ይላል። እንግዲህ ተመልከቱ፣ ወደ ቀኝም ስትዞሩ ብልጭ ይላል። ስለዚህ ካሜራ እይታ ነኝ ብለህ ተጠንቅቀተኛ፣ ተጠንቅቀህ ውጣ። በጣም የሚያሳፍረው ደግሞ አንዳንድ በውጭ ሀገር የሚኖሩ ሆቴሎች ደግሞ መጸዳጃ ቤት ውስጥ ሁሉ ካሜራ ይገጥማሉ ማለት ነው። ይህ በጣም ነውር ነው በእውነት ማለት ነው። ጭራሽ ሰውን እንዳይኖር ማድረግ ነው። እንደዚህ ስለሚሆን ሰው ከዚያ ተጠንቅቆ ነው የሚወጣው። ሲሄድ ሲራመድ ዕቃ እንዳይረሳ። አሁን ደግሞ ምን ያደርጋሉ? በዚያ ካሜራ ውስጥ ከመታየቱ የተነሳ አንዳንድ የቤት በሮች ደግሞ ሰውየው ዕቃ ሲረሳ መጮህ ይጀምረዋል አሁን ማለት ነው። የሚጮህ ዕቃ ረስተሃል ብለው የሚጮህ ማለት ነው። ስለዚህ በዚያ ቴክኖሎጂ ውስጥ መኖራችን ስለምናይ አሁን እያንዳንዱ ሰው ተጠንቅቆ ነው። ከዚያ በላይ በእግዚአብሔር እይታ ውስጥ ነን ብለን ማሰብ አለብን። እስኪ ሁላችሁ በእግዚአብሔር እይታ ውስጥ ነን በሉ። ስንተኛም፣ ስንበላም፣ ስንናገርም፣ ስንመክርም፣ ስንመከርም፣ ሰውን ስንተችም፣ ምንም ነገር ስናደርግ በእግዚአብሔር እይታ ውስጥ ነኝ ብለን ማመን አለብን። ሆኑት ማለት እንዲያ ካለ ሰው በደሉን መቀነስ ይችላል። ምንም ነገር ቢሆን በሱስ ብንጠቃ፣ በኃጢአት ብንያዝ፣ ልማድ ቢያስረን ከዚህ ሁሉ ነገር ነፃ ሊያወጣን ሰው ሆኖ የማይሰናከልና የማይወድቅ ሰው የለም። ከዚያ ግን ነፃ የሚያወጣው እግዚአብሔር ማሰብ ነው።
እግዚአብሔርን መኖሩን ስናስብ እግዚአብሔር ሲታየን ያን ጊዜ ነፃ እንወጣለን። ሁሉም እግዚአብሔር እያየኝ እንዴት ይህን ነገር እንሰራለሁ ብለን ነፃ መውጣት እንችላለን። እና በእግዚአብሔር መታመን ማለት እንደዚህ ነው። ሁለተኛው ደግሞ የእግዚአብሔርን ችሎታውን ማመን። የእግዚአብሔርን ችሎታውን ማመን የእግዚአብሔር ችሎታ የእግዚአብሔር መታመን የሚባለው አሁን መኖሩን ነው ብያቸዋለሁ ቅድም። ከዚያ ደግሞ ያ ያለው እግዚአብሔር ሁሉን እንደሚችል ማመን ነው። እኛ በሰውኛው አስምረን ያስቀመጥናቸው መስመሮች አሉ። እንዲህ ከሆነ እንዲህ ይሆናል፣ እንዲህ ከሆነ እንዲህ ይሆናል፣ እንዲህ ከሆነ እንዲህ ይሆናል፣ እንዲህ ከሆነ እንዲህ ይሆናል ብሎ ተፈጥሮ ያስቀመጠልንና እውቀት የሚነግረን ነገር አለ። እግዚአብሔር ግን ከዚያ እውቀት ውጭ በሆነ መንገድ ሊሰራ እንደሚችል ማወቅ አለብን ማለት ነው። ቆይ ለምሳሌ እግዚአብሔር እየሰማችሁ ነው አይደለም? እየሰማችሁ ነው አይደለም? አሁን አንድ በጣም አገር የሚበጠብጥ አንድ ሰው እያለ ሰው ሁሉ የሰውዬ ካልሞተ ሰላም አያናገኝም የሚለው ሰው አለ እንበል ነው እንግዲህ። አለ አላልኳችሁም? ምሳሌ ነው። እንደዚህ አይነት ሰው ቢኖር ለምሳሌ እግዚአብሔር ያንን ሰውዬ ገድሎ ሰላም ማምጣት ይችላል አይችልም? በሉ እንጂ። በጣም ግሩም። ያንን ሰውዬ ገድሎ ሰላም ማምጣት ይችላል አይችልም? ምንም ነገር ያን ሰውዬ የምንዋጋበት ሰራዊት ባይኖር፣ ምንም ዳኛ ባይኖር፣ ኃይል ባይኖር ተዋግቶ ሰላም ማምጣት ይችላል አይችልም? ይሄ የምናውቀው ነው። አሁን ሌላ የማናውቀው የእግዚአብሔር አሰራር ልነግራችሁ ነው። እግዚአብሔር ያን ክፉ ሰውዬ ለውጦ ሰላም ማምጣት ይችላል አይችልም? እንደሱ ነው በእግዚአብሔር መታመን ማለት ነው። ያን ክፉ ሰውዬ ለምሳሌ በዘመነ ሰማዕታት ተመልከቱ። በዘመነ ሰማዕታት ሰማዕታትን ሁሉ ሲገድል የነበረ አንድ ሰውዬ ነበር። እሱ ያላሰቃየው ሰው የለም በእውነቱ ማለት ነው። አርያኖስ ነው የሚባለው። የአርያኖስን እጅ ያልቀመሰ ሰማዕት የለም። በ40ው ዘመን ያለቁ ክርስቲያኖች ሁሉ በእሱ እጅ የተሰቃዩ ናቸው። ስለዚህ አርያኖስ እንዲሁ የድሮ ክርስቲያኖች እንደሚያደርጉት አርያኖስ በየት ሀገር ነው ያለች? ወደዚያ ይሄዳሉ። አርያኖስ ባለበት አክሊል አለ። ምክንያቱም አርያኖስ ሲገል እግዚአብሔር አክሊል ያቀዳጃል። ከዚያ በኋላ መጨረሻ ላይ ብሎ እግዚአብሔር ቤተ ክርስቲያንን ሊያሳርፋት ሲፈልግ ምንድን ነው ያደረገ መሰላችሁ? ለሰዎቹ ከሚወረውረው ሰይፍ መካከል ተፈንጥሮ ለሱ ዓይኑን እንዲያጠፋው ይሆናል። በሱ ሲያዝን አንድ ሰው ምን አለው? ከነዚህ አንተ ከምታፈሰው ደም ዓይንህን ብትቀባ ትድናለህ አለው። ከዚያ በኋላ እሱ ደግሞ ምን ታደረገ? ራሱ በእጁ ካፈሰሰው ደም በእጁ አንስቶ ዓይኑን ቀባ። ዓይኑ በራለት። እነዚያን ሁሉ ክርስቲያኖች ሲገድል የነበረው አርያኖስ መልሶ ተመልሶ እኔም በክርስቶስ አምኛለሁ ብሎ ሰማዕት ሆነ። እግዚአብሔር ከዚያ በኋላ እሱም በሰማዕትነት አረፈ። ቤተ ክርስቲያን ከምታከብራቸው ሰማዕታት አንዱ አርያኖስ ነው። ከዚያ በኋላ የእሱ ነገሥታትም እነሱን የሾሙት ሌላው ነገሥታት ሌሎቹ ነገሥታት ደግሞ ማሰቃየትን ሰለቹ። እነሱም ጠፉ። በቅዱስ ጊዮርጊስ አማካይነት 70 ነገሥታትም ጠፉ። ቤተክርስቲያንም አረፈች ማለት ነው። እና እግዚአብሔር የማይመለሱትን አርያኖስን ክርስቲያን በማድረግ ዱዲያኖስ ደግሞ እንደማይመለስ ቅዱስ ጊዮርጊስ 7 ዓመት መክሮት የማይሰማ ደንዳና ስለነበረ ከሰማይ እሳት አውጥቶ በማስበላት እግዚአብሔር አሰራሩን በዚህ መልኩ ያከናውናል። በጊዜው ክርስቲያኖች የሚዋጉበት ኃይል አልነበራቸውም፣ ሰራዊት አልነበራቸውም። እነሱም አልቀው በጣም ጥቂቶች ነበሩ። እግዚአብሔር ግን ማሳረፍ በወደደ ጊዜ ሌሎቹ አክሊል ተቀብለው ጨረሱ። አሁን የተረፈው ክርስቲያን ፈሪና መከራን መቋቋም የማይችል ስለሆነ እግዚአብሔር የሰማዕትነት ዘመኑ እንዲቀጥል አልፈለገም። አሁን የሚቀረው ክርስቲያን ፈርቶ የሚክድ እንደሆነ ስለተገነዘበ አንዱን ክርስቲያን አድርጎ አስተካከለ። የማይመለሰውን ደግሞ ገደለና እግዚአብሔር አጠፋው ማለት ነው። የእግዚአብሔር አሰራሩ አይምሮን የሚያልፍ ነው። የእግዚአብሔር ካህሊነቱ እኛ በምናውቀው መንገድ አይደለም እግዚአብሔር ሰላም የሚያመጣው። ከምናውቀው ውጭ በሆነ መንገድ እግዚአብሔር ሰላምን ያመጣል። ስለዚህ ክፉ ሰዎች ሲሞቱም ሲኖሩም እግዚአብሔር ሰላም ያመጣል። በሉ ሲሞቱም ሲኖሩም በሉ ምን ያደርጋል? እግዚአብሔር ሰላም ያመጣል። የማይመለሱትን ገድሎ የሚመለሱትን መልሶ እግዚአብሔር ሰላም ያመጣል። እና የእግዚአብሔር መግቦት አይመረመርም የሚባለው ከዚህ የተነሳ ነው።
ለምሳሌ በመጽሐፈ መነኮሳት እንደተገለጠው እግዚአብሔር አሰራሩ ተመልከቱ። አሁን እናንተ በጣም መቅረት የማትፈልጉት ለምሳሌ በመሬት ተካሳችሁ ሊሆን ይችላል። በመሬት ተካሳችሁ ከዚያ ቀጠሮ መድረስ ልትፈልጉ ትችላላችሁ። ከዚያ ቀጠሮ ያ ፋይል ወይም ሙግት እንዲያልፋችሁ ላትፈልጉ ይሆናል። ወደዚያ እየሄዳችሁ እያለ እግዚአብሔር መንገድ ላይ ሁለት ወንበዴዎች ሊገሏችሁ የሚጠብቁ ቢሆን ከዚያ በኋላ እግዚአብሔር ምን ያደርጋል? መንገድ ላይ እሾህ እንዲወጋችሁ ያደርጋል። እሾህ ወግቷችሁ ቆስላችሁ ሰዎች ተሸክመው ወደ ቤታቸው እንዲመልሷችሁ ያደርጋል። እግዚአብሔር ምን አድርግ? አይ ፈጣሪዬ ለምኜህ ነበረ እኮ መንገዴን አቅናልኝ ብዬ ነበር፣ ጉዳይን አሳካልኝ። እንዴት ዛሬ ቤተ ክርስቲያን ሄጄ ነበር እኮ ዳዊት ደግም ያለው ጸሎት አላቋረጥኩም፣ እንዴት መንገዴ ሳይሳካ ቀረ ብለን ልናዝን እንችላለን። እግዚአብሔር ግን ምን ያደርጋል? እነዚያ ሰዎች እንደሚጠብቁን ስለሚያውቅ እንዳንሞት በትንሽ መከራ ከብዙ መከራ ያሳልፋል ማለት ነው የእግዚአብሔር አሰራሩ። ስለ እግዚአብሔር ትንሽ ነገርም ሲያመጣ ብዙ ነገርም ሲያመጣ በአኮቴት መቀበል የእግዚአብሔርን መግቦት መታመን ነው የሚባለው። ስለዚህ ነው ስለ እግዚአብሔር ሲገድልም አዝኖልን ነው፣ ሲያድንንም አዝኖልን ነው። መሬት ሲሰጠንም አዝኖልን ነው፣ ሲያሰድደንም አዝኖልን ነው እግዚአብሔር ማለት ነው። ቤት ሲያፈርስም አዝኖልን ነው፣ ቤት ሲሰጠንም አዝኖልን ነው። የእግዚአብሔርን መልካም ነገሩን በበጎ በአኮቴት እንደምንቀበል ስለ እሱ የሚመጡ ክፉ ነገሮችን ሁሉ እንቀበላቸው ይገባል የሚባለው ስለዚህ ነው። አሁን እግዚአብሔር የሚያመጣቸውን ነገሮች ዝም ብለን የምንቀበላቸው ሰማይ አይታረስ ንጉሥ አይከሰስ እንደሚባለው እግዚአብሔርን ብከራከር የባሰ መከራ ያገኘናል ብለን በአቅመቢስነት አይደለም። እግዚአብሔር የሚያመጣው ነገር በትክክል መልካም ስለሆነ ነው። በትክክል እግዚአብሔር እውነት ስለሆነ የሚያመጣው ነገር ከመጥቀም በላይ ከመጥቀም ባነሰ የሚጎዳ እንዳልሆነ በመገንዘብና ይህን ሙሉ ልባችን ለእግዚአብሔር በመስጠት ነው እንጂ እግዚአብሔርን ተከራክሬ አልዘልቀው በማለትና በመሸነፍ ስሜት አይደለም። ጸጥ ብለን እግዚአብሔር የሚያመጣውን ምን እንደምነው አንዳንድ ጊዜ ችግር ሲመጣ አይዞ ስንለው ሰው ምን ይመጣል? ያው ምን ይደረጋል እንደዚህ ነው የምንለው እንጂ እግዚአብሔርን አትከራክርን ይላል እንዲህ ሰው። እግዚአብሔር መከራከር ይቻላል፣ በእውነት ማለት መከራከር ይቻላል። እማንከራከረው እግዚአብሔር ብንከራከሩ ለምንድን ነው የምትከራከሩ ብሎ እንዳይፈርድብን እንደ ክፉ ሰው ፈርተ ነው አይደለም። እግዚአብሔር አንዳንድ ጊዜ ሰው አይ እገሌን ብናገረው ያስ እንዲህ ያደርገኛል ብለን እናስባለን። እግዚአብሔር በምንድን ነው ወቀሳችሁ ብሎ ፈርዶ ያውቅ። አቅም ያለው ሰው እግዚአብሔር መከራከር ይችላል። ለምንድን ነው እንዲህ የምታደርገው ብሎ ያስረዳናል። በእውነቱ ማለት እግዚአብሔር እኔ እንደዚህ የማደርገው በዚህ ምክንያት ነው። ባርከኝ ብለው የታገዱ ሰዎች አሉ። አታጥፋ ብለው የተከራከሩት ሰዎችም አሉ። እንዲህ ልታደርግ አይገባም ብለው የተከራከሩት ሰዎች አሉ። እነ ሙሴ ሌሎችም እነ አብርሃም ሰውን ልትቀስፍ አይገባም ብለው ተከራክሮታል። ያዕቆብ ደግሞ ካርባረከኝ አለቅም ብሎ ተከራክሮታል። እግዚአብሔር መከራከር ይቻላል። እማንከራከረው ፈርተ ነው አይደለም። እግዚአብሔር የሚሰራው ስራ ትክክል ነው ብሎ ማመን ነው።